ማለት ነውና በጣም ለአስጨራሽ ነው፣ ተስፋ አስቆራጭ ነው። ያው እግዚአብሔር ግን ጽናት ይሰጣል። ያን በእፎይ ላይ ያየሁት እኔ ያንን ነው። በነገራችን ላይ ምን ያህል እንደሚያበሳጭ ሰው ልነግራችሁ አልችልም። ማለት የሆነች ነገር ለመስጠት እዚህ መተን ከዛ በኋላ ደግሞ ይሄኛው በጣም ሲያስቸግር እጅግ በጣም ያናድዳልና ኤኒዌይስ ግን በተቻለ መጠን እናንተ ዩቲዩብ ቻናላችንን ሰብስክራይብ ለማድረግ ሞክሩ። እዛ ላይ ነው የምንቀጥል የሚሆነው ማለት ነው። እንግዲህ አሁን ሶስቱም አካውንት እየቀያየረን ነው እስካሁን ስንገባ የነበረው፣ ግን እንደዚህም ሆኖ በጣም አስቸጋሪና አዳጋች እያደረገው ነው። ያለን አራተኛ አማራጫችን እና ቤስት የሚባለው ዩቲዩብ ነው። ስለዚህ በተቻለ አቅም ዩቲዩብ ቻናሉን ሰብስክራይብ አድርጉ። ይሄ ነው ዩቲዩብ ቻናሉ 22900 አለው። ለምታውቋቸው ሰዎች የፎይን ዩቲዩብ አካውንት ሰብስክራይብ አድርጉ እያላችሁ ሰብስክራይብ አስደርጉ። ትምህርቱን በተለይ የፎይን ትምህርት የሚወዱ በሚከታተሉ እንዲያደርጉ አድርጉና እስከዛሬ የተለቀቁትንም ያድምጧቸው። ከዚህ በኋላም በዚህ በስፋት የሚሰራው በዚህ ስለሆነ ማለት ነው። ከፍ ሲል ቀጥታ በዚህ ላይ እንገባለን፣ ቪዲዮ እንሰራለን ማለት ነው። ሜምበርሺፕ መሆኑን ትፈልጉ ካላችሁ አሜሪካ፣ አውሮፓ፣ ካናዳ ምናምን ያላችሁ ስፔሻሊ ጆይን እያላችሁ ሜምበርሺፕ መሆን ትችላላችሁ። ክሬዲት ካርድ ምናምን እያስገባችሁ ማለት ነው። ከሚኒመም $5 ጀምሮ ከዛ በላይ ሚኒመሙ 5 ነው። 8 10 እያለ ይቀጥላል። ሜምበርሺፕ መሆን ትችላላችሁ። ሰብስክራይብ አድርጉ። ሜምበርሺፕ መሆን የምትችሉ ደግሞ ሜምበርሺፕ መሆን ትችላላችሁ ከትንሽ ጀምሮ ማለት ነውና በተቻለ አቅም ይህንን አካውንት ሰብስክራይብ አድርጉ፣ ሰብስክራይብ አስደርጉ ለምታውቋቸው ማለት ነውና አስቸጋሪ ስለሆነ ቲክቶክ ፕላትፎርም በዚህ ያክል እየተበላሸ ነው ያለውና ይሄኛውን አማራጭ ደግሞ የምንጠቀም ይሆናል ማለት ነው። ኔክስት አይ ቲንክ አሁን ትንሽ የሚሻል ይመስለኛል መሰለኝ። ፎ አይደል ኬፔ ደብሮ ከሆነ ብዬ እኮ ኬፕ ቀየርኩኝ። ሌላ ምንም አማራጭ የለኝም። ኬፔ ደብሮት ይሆን እንዴ? ብሎ ይወጣል። በጣም አስቸጋሪ ነው እውነት ለመናገር። እስኪ ምንም እየገባኝ አይደለም፣ ግራ ጋባኝ እኮ። ያ በጣም አስቸጋሪ ነው። ሁላችሁም እንኳን ደህና መጣችሁ ብለናል፣ ሰላም ብለናል። ሰላም ለእናንተ ይሁን። እሺ ሰላም ብለናል። ፎይ እንኳን ደህና መጣ፣ ሰላም ላንተ ይሁን። እስኪ የዛሬው ርዕሳችን በጣም ቆንጆ ርዕስ ነው የያዝነው፣ ተከታታይ ርዕስ ስለሆነ በደንብ ትማሩበታላችሁ እናንተም። ግን ከዛ በፊት በደንብ ኮፒ ሊንክ አድርጉና አይ ቲንክ ወደ ዛሬው እስኪ ፎይ ከመግባታችን በፊት ትንሽ ሰዓትም በእርግጥ የለንም፣ ግን አንድ ነገር ለማለት እፈልጋለሁኝ። ሰሞኑን ከዛ በፊት ግን ፓራፍሬዝ እናድርገውና ሰሞኑን ካያችሁ የተለያዩ ከክርስቶስ ጋር የተያያዙ ቶፒኮችን አንስተናል። የተለያዩ ቶፒኮችን እየተመለከትን ነው። ሰላም ማን የሚሰጠው በሚል ላይ ሰፊ ትምህርት አድርገናል። እንደገና ደግሞ ክርስቶስ የተናገረውን ቃል በቃል ለማን ተቀበሉት የሚል ተመልክተናል። እንዲሁም ደግሞ የአብ ልጅ ማን ነው በሚልም እሱንም ተመልክተናል። ሰሞኑን ተርታውን እየተመለከትን የነበረው ከነኚህ ጋር በተያያዘ ያሉትን መረጃዎች ስንመለከት ነበር ማለት ነው። ቃል በቃል እንደዚህ የሚል ማስረጃ ስጡን ይላሉ። ቃል በቃል ክርስቶስ የተናገራቸውን ደግሞ ሲቀበሉ አናገኛቸውም ማለት ነው። ሰው ቃል በቃል የሚሉ የሙስሊሞችን ጥያቄ አድሬስ ለማድረግ ሰሞኑን ሞክረናል። እንደውም መጽሐፍ ቅዱሱ ላይ አይነሳብን እስኪሉ ድረስ ማለት ነው። ስለዚህ ቃል በቃል የምትፈልጉት ምንድን ነው? ክርስቶስ የተናገረውን ከሆነ የአብ ልጅ እንደሆነ ይናገራል። ሰላም ሰጪ፣ የሰላም አለቃ፣ የሰላም አባት፣ የሰላም ሁሉ ከፍጥራን የተለየ የሚሰጥ መሆኑን ደጋግመን አሳይተናል። ምንም እንኳን ለመቀበል ፈቃደኛ ባይሆኑም፣ ምክንያቱም የአጋንንትን አስተምሮ አስቀድመው በአይምሯቸው ስለያዙ እሱን ነው የሚቀበሉት። እሱን መመልከት ይችለናል ማለት ነው። እንዲሁም ደግሞ የአብ ልጅ መሆኑንም ደጋግመን አሳይተናል። ምንም እንኳን የአጋንንትን ምስክርነት ተቀብለው የእኛን ጥያቄ ባይቀበሉም ማለት ነው፣ ወይም ክርስቶስ የተናገረውን ባይቀበሉ። ሰው ዛሬ ደግሞ ፈራጅ ማን ነው በሚል ላይ ይሆናል ቶፒካችን ማለት ነው። ክርስቲያን ቀጥል። ኦኬ እሺ ፎይ፣ ዛሬ ፈራጅ ማን ነው፣ በሕያዋንና በሙታን የሚፈርድ እውነተኛ አምላክ ማን ነው የሚለውን በስፋት የምንመለከት ይሆናል። ለሙስሊሞችም ሼር አድርጉ፣ እናንተም ለምታውቋቸው ለጓደኞቻችሁ በደንብ ሼር እያደረጋችሁ ኮፒ ሊንክ አድርጉ። ከዛ በፊት ግን አንድ ነገር ለማየት እወዳለሁ ፎይ።
ሰሞኑን በቃል ስጋ ሆነ የሚል አካውንት የወንድማችን ቃል ማለት ነው። በሱ አካውንት አንዲት ልጅ ጋር ኮሜንት ተደርጎ ነበር፣ አንዲት ልጅ ቤት ማለት ነው። እና ያንን ኮሜንት መሰረት በማድረግ ያቺ ልጅ እኛን ስትሳደብ ነበር። በተለይ ቃልንና እፎይን በጣም የሚያስጠላ ስድብ ስትሳደብ ነበር። እና ያው ልጅቷ እንዳጠቃላይ ምንድን ነው የሙስሊሞች ሽንት ቤት ነች ባጭሩ ማለት ነው። ሄዳችሁ እንዳለ ቪዲዮቿን ብታዩ እንዳለ ቪዲዮቿን ቼክ ብታደረጓቸው ክርስቶስ ኢየሱስን የሚሳደቡ እንትኖችን በማቀናበር የምትለቅ ልጅ ነች። እና ሜይ ቢ ቃል የለቀቀው ቪዲዮ እሱን የተመለከተ ስለነበረ ቪዲዮ ሰርቶ ለቆ ነበረ እና ያንን ቪዲዮ ደግሞ ከለቀቀ ልክ በ10 ሰከንድ ውስጥ በ10 ደቂቃ ውስጥ አስጠፍተውበታል። እና ቪዲዮ ይሄን ይመስላል። ላስደምጣችሁና ቃል የሰራውን ቪዲዮ ከዛ በኋላ በምን ምክንያት እንደተሳደበች አሳያችኋለሁ። ያን ነገር ቼክ ለማድረግ ነው ፎይ አንዴ ሰዓት ወስደው አዳምጡት። ይሄ ቃል የሰራው ቪዲዮ ነው። እፎይን ስም ለማጥፋት በሐሰት ይህ ቪዲዮ የዋህብያ ኡስታዞች እኔን ተጠቅመው የወንድም እፎይን ስም ለማጥፋት በሐሰት ያቀነባበሩትን ማስረጃ ተናበው በከፍተኛ ሁኔታ እያሰራጩ ስለሆነ ክርስቲያኖችም እውነቱን ሁሉም ይረዳ ዘንድ ይህን ቪዲዮ በደንብ ልታሰራጩት ይገባል ማለት ነው። አለበለዚያ እኮ የእኛ መስራት ምንም ትርጉም የለውም። ማንኛውም የሚያስፈልገው ነገር በሙሉ አድርጉ። ወደ ሀሳቡ እንለፍና ይህን ቪዲዮ ተመልከቱት። የማርያምን ፕሮፋይል አድርጓል። ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ ቃልም ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢይን ይላል። ክርስትና እንግዲህ በዚህ ቪዲዮ ልጅ ስር ኮሜንት አንድ ሰው አደረገ። ቃል ስጋ ሆነ ነው የሚለው የአካውንት ስም ማለት ነው። ሄዶ በመንዙማ እና በነሺዳ ብቻ ነው ቪዲዮ የምትለቀው ይመስለኛል። እዛ ላይ ሄዶ ኮሜንት አደረገ። ቃል ስጋ ሆነ ነው የሚለው። ነገር ግን ይሄ ቃል ወንድማችን አይደለም፣ በፌክ የከፈቱት የራሳቸው አካውንት ማለት ነው። ስለዚህ ያንን አስታካ ቀጥታ ማን ተናገረች ማለት ነው? እኛን ተናገረች። ቃልና ፎይን ተናገረች። ይሄ ልጅ ደግሞ ምንድነው ለዛች ልጅ ሙስሊም ነው፣ ለዛች ልጅ እንትን በመስጠት ሽፋን በመስጠት እሷን ደግፎ እየተናገረ ነው። ያው ቆሻሻ ዝንብ የሚወደው ሁልጊዜም ቆሻሻ ቦታ ነው አይደለ? ቆሻሾች ቆሻሻ ቦታ ነው የሚርመጠመጡት። ከቆሻሻ ቦታ የተለየ ቦታ ለነሱ የላቸውም ዝንቦች ማለት ነው። እና አድምጡት። የክርስትና አቃቢ እንሰራ ለሚሉ ሰዎች ናቸው። እንግዲህ ከላይ ያሉ የሚባሉት ናቸው። ታውቃላችሁ፣ ነቢዩ መሐመድ ሁሌ በመሳደብ እህታችን እንደገለጸችው እንዲህ አይነት ሀቅን የሚፈልጉ ለሀቅ የሚንበረከኩ ሀቅ ሲመጣላቸው አሚን ብለው የሚቀበሉ ብዙ ክርስቲያኖች በዚህ መልኩ ነው ወደ እስልምና የሚመጡት። እና የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። ውሸት ፕሮፓጋንዳ የእስልምና እድሜ ማራዘሚያው ነው። እስልምና በህይወት ለመቆየት የግዴታ መዋሸት አለበት። እዛ እንደበቱ እንደተከታተላችሁት እንግዲህ እኔም እፎይም እስልምና ላይ የምንሰራ ልጆች እንደሆንን ታዋቂዎችም እንደሆንን ተናግረዋል። መቼም ሳታውቀን ታዋቂ ናቸው ልትለን አትችልም። ተመልከቱት። ይህኛውን አካውንት ፌክ አካውንት ነው፣ በእኔ ፕሮፋይል በእኔ ስም የተከፈተ እንጂ የእኔ ትክክለኛ አካውንት አይደለም። ይህንን እንኳን አላጣራም። ተናቦ ስለሚሰሩ እሷ በክርስትና እንደምትሸማቀቅና እኛ ተሳዳቢ እንደሆንን ተናገረች። እሱ ደግሞ እነሱ ሲሳደቡ ሀቅን እየተቀበሉ እየሰለሙ ነው የሚል የውሸት ፕሮፓጋንዳ ለመስራት የተጠቀሙበት መንገድ ነው። 2000 ምናምን ፎሎወር ያለው እዩት። ወደደ ሁሉ ነገሩ ተመልከቱ። ግን ነው የተዘጋጋ ነው። ማንነቱ የማይታወቅ ሰው ነው። ሙስሊምም ሊሆን ይችላል፣ ምንም ሊሆን ይችላል። አናውቅ ግን እኔም ፕሮፋይል ተጠቅመዋል። የኔ ኦፊሻል ፕሮፋይል የምታወቅበት የትኛው ነው ከተባለ ይኸው ተመልከቱ። 40,000 ይኸው 40,000 ላይ ክፍት ነው። ሪፖርት ይታያል፣ ላይክ ይታያል። ኢቨን ራሱ በሪፖርት ምክንያት ይወጡ ተመልከቱ። እንግዲህ የምሰራቸው ቪዲዮዎች እንዳለ እየታዩ አይደለም። ለምን ይሄ ሁሉ ቪዲዮ ምን የተደረገ ነው? በሪፖርት ምክንያት ዲሊት ከማድረግ ብዬ ለአካውንቱ ጥሩ ስላልሆነ መደለት ፕራይቬት ያደርጓቸው ናቸው። ሁሉ ነገር ክፍት ነው። ይኸው 8,000 ሁለተኛው አካውንቴ ነው። ሌላ አካውንት እንግዲህ እኔ ኦፊሻሊ የምጠቀምበት የለኝም። እኔ በመቀጠል ለእህታችን ለራሷ ተሳስታ ሊሆን ይችላል፣ ተሸውዳ ሊሆን ይችላል ብዬ በማሰብ ኮሜንት ላይ ቪዲዮ ላይ ገብቼ ይኸው እንደምትመለከቱት ይህንን ኮሜንት ጽፌላታለሁ። ነገር ግን እህታችን ኮሜንቱን ካየችው በኋላ እኔ ስክሪንሻት አድርጌ አስቀርቼዋለሁ እንደምትመለከቱት። እሷ ግን ዲሊት አደረገችው። አንተ ከሆንክ ነው አንተ መፈመስ ፈልገህ ነው በኮሜንት ላይ ነው ያ ምንድን ነው ኮሜንት የተሰጣት የትኛው ቪዲዮ ስር ነው? እዚህ ቪዲዮ ስር ቃል ስጋ ሆነ የሚለው ማለት ነው አካውንት ኮሜንት ይሰጣታል። ሉክ ያ እዚህ ስር እንግዲህ ምን ተሰጣት ማለት ነው? ልጅቷ ማህተብ አስራለች። በነገራችን ላይ ለጣዖት ነው የምትዘምረው። ይቺ ክርስቲያን አይደለችም። በቀጥታ ክርስቲያን እንኳን ሆና ቢሆን እምነቷ እውነት ክርስቲያን እንኳን ሆና ቢሆን ከክርስትና ወጥታለች። ይህን በማድረጓ ብቻ ማለት ነው። ለጣዖት ስለዘመረች ማለት ነው። እነሱ እስከምን ድረስ ሄደዋል? ማህተም እያስደረጉ የሚያስበጥሱ ሆነዋል። ነጠላ እያስለበሱ የሚያስወልቁ ሆነዋል። የራሳቸውን ሚስቶችና የራሳቸውን እህት ወንድሞች የራሳቸውን አካላት ማለት ነው። እና
እዚህ ስር ምን ኮሜንት ተደረገላት? ይሄ ኮሜንት ተደረገላት ማንን? አግቢያቸው ነብይን ብሎ ኮሜንት አደረገላት እና ገብታችሁ እንደ ማንኛውም ፕሮፋይሉን ጫን ብላችሁ ብትሄዱ 2660 ፎሎወር አለው። ይሄ የቃል አይደለም፣ ሪፖስት የለውም፣ ቪዲዮም ሁሉም ነገር ፕራይቬት ነው። ስለዚህ በክርስቲያን ስም ስሙን እንደገና ያስተካክላሉ። ከዛ በኋላ ሄደው እንደዚህ አይነት ቆሻሻ ሰዎች ኮሜንት ሴክሽን ላይ ይሄዱና ከዛ በኋላ ቆሻሻ ኮሜንት ያደርጋሉ። ምን ጊዜም ቢሆን ባለጌዎች የሚገኙት ብልግና የሚሰራበት ቦታ ላይ ነው። ዝንቦች የሚገኙት ቆሻሻ ቦታ ላይ ነው ማለት ነው። የቃል ትክክለኛ አካውንት 40,000 እና 8,200 አካባቢ ፎሎወር ያለው ነው ትክክለኛ የቃል አካውንት ማለት ነው። ሁለቱ አካውንቶች ናቸው የሱ። ይሄንን ቪዲዮ ከዛ በኋላ ሰራች ማለት ነው። ይኸውላችሁ እንግዲህ የእፎይ ተማሪ የጂኒ ተማሪ ናቸው። እፎይ ክርስትናን አይወክልም የምለው ለዚህ ነው። የማርያምን ፕሮፋይል አድርጓል። ከዛ ስሙን ኮመንት ላይ ገብታችሁ ብታዩት ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። እንግዲህ ምን እንደሚለው አግቢያቸው ነቢይን ይላል። እንግዲህ የዝሙት ሃይማኖት ምናምን እያላችሁ ነው አይደለም? ማለ የዝሙተኛ እንደሆነ ራሱ ንግግራችሁ ያስታውቃል ማለት ነው። የምር እኔ እያፈርኩ ነው፣ ክርስቲያን በመሆኔ ራሱ በጣም እያፈርኩባችሁ ነው። እንደዚህ አይነት ንግግር ማፈር አይጠበቅብሽም። ሲጀመር ክርስቲያን ስላልሆንሽ ማለት ነው። አንቺ ክርስቲያን አይደለሽም። ሜቢ ፎይ እዚህ ላይ የምትለው ነገር ካለ አንተም ስም ስለተነሳ ማለት ነው። ይህን ነገር ያ ይታወቃል። እንደዚህ ያሉ አክቹዋሊ ክርስቶስን ቁርአንና እስልምና አንድ ነው ያለችው አይደለ? ቁርአንና መጽሐፍ ቅዱስም አንድ ነው ብሎ ያሳያችኋለሁ እሱን ቪዲዮ። እንደዛም ብላለች። እንደዚህ አይነቶቹ ክርስቲያን ናቸው ብላችሁ እንዳታስቧቸው። መስቀል ያጠለቁ የአጋንንት ልጆች ናቸው። ውሽዝ የአጋንንት እንትኖች ምናምን አለች። በእስልምና አጋንንት ከሙስሊሞች ጋር እንደሚዋለዱ ያኛውም ስድብ ነው ካለ ሜይ ቢ ነቢዩ ነው የተሳደበው ማለት ነው። አጋንንት ወንድሞቻችን ናቸው ያለው እኛ ሳንሆን መሐመድ ነው ያለው፣ እኛ አይደለንም ያልነው። አጋንንት ወንድሞቻችን ነው ያለው፣ እኛ አይደለንም። ወንድማችን ነው ያለው ነብያችሁ ነው። ከአጋንንት ጋር ወሲብ ይደረጋል ያለው አቡ ሃይደር ነው። ቁርአኑ ነው ያለው፣ ሐዲሱ ነው ያለው፣ ተፍሲሮቹ ናቸው ያሉት። ስለዚህ ዑለሞቹ ያሉትን አጋንንት እኛ ቤተሰብ ነው ብለን አናምንም። አግቢያቸው ነብዩን የሚለው አክቹዋሊ ቀፎሽ ከሆነ በግድ አግቢያቸው ማንም አይልሽም። ሲጀመር ቃል ስጋ ሆነ አይደለም። ቃል ስጋ ሆነ 2000 ሳይሆን ያለው ፎሎወሩ ወደ 40,000 እና 8,000 ነው። 2,000 ተከታይ የለው። በተቻላችሁ መጠን ሙስሊሞች የሚጸዳዱባችሁ ስለ ክርስትና ምንም አታውቁ፣ አርፋችሁ ተቀመጡ። የክርስቲያን አይሚን መስቀል ማጥለቅ ክርስቲያን አያደርግም። መስቀል ስላጠለቅም ክርስቲያን አትሆንም። እንደዛም አናምንም እኛ። ስትሪክት የሆነ አቋም አለን ማለት ነው። ዝም ብለህ እዛም እዚህም ስለዋለልክ እዛም እዚህም ስላልክ ድጋፍ ስላገኘ ክርስትናን ተወክላለህ ማለት አይደለም። እንደ ፖፖ የሚቀጥሉባችሁ ሙስሊሞች ጀግና ጀግና ስላሏችሁ በአመት አንድ መጽሐፍ እንኳን አንብባችሁ ማታውቁ ምሁር የሆናችሁ እንዳይመስላችሁ። ቆሻሻ ቦታ ላይ ብዙ ጊዜ ዝንብ ስለሚገኝ ይከቧችኋል። ቆሻሻ በመሆናችሁ ቆሻሻ መሆናችሁን አይተው ዝንቦች ስለከበቧችሁ ታውቃላችሁ ማለት አይደለም። ቆሻሻ ከበባችሁ ማለት እናንተ ቆሻሻ ስለሆናችሁ ዝንቦች የከበቧችሁ ማለት እናንተ ታውቃላችሁ ማለት አይደለም። ይሄንን ጠንቅቃችሁ ልታውቁት ይገባል። ስለማታውቁ ቆሻሻ መሆናችሁን አይተው ይጸዳዱባችኋል ማለት ነው። ይሄንን ጠንቅቃችሁ ልታውቁት ይገባል። በደንብ ልትረዱት ይገባል። ሰው ኮመንት እንዴት ያጠፋል? ቢያንስ እህቴ የተሳስተሽ ከሆነ የኔ አካውንት አይደለም ብሎ ሰው ሲጽፍለት ኮመንቱን አጥፍታ ስቲል ስድቡ ላይ ነች ያለችው። አሁን ለሙስሊሞች ለመደገፍ ሲባል እኔ አይደለሁም የኔ አካውንት ይሄ ነው ሰው የጻፈው አካል እኔ አይደለሁም ብሎ ሲላት የእሱን ኮመንት አጥፍታ የእፎይ ደጋፊና እፎይ ቃል ስጋ ሆነ እፎይ ጋር የሚገባው ብላ ትሰራለች ቪዲዮ። ቢያንስ አንዴ ተሳሳተ ሰው አይ እኔ አይደለሁም እህቴ ተሳስተሻል፣ ስለዚህ ይሄ አካውንት የኔ አይደለም የኔ አካውንት ይሄ አሁን የኮመትኩልሽ ነው ሲባል ሰው እንዴት አያርምም? ምን ያህል ድንቁርና ውስጥ ብትሆኑ ነው? ዊ ነው
የጫት መግዣ ይሰጧችኋል። ዊነው እንደ ፖፖ የተጸዳዱባችኋል። ያው ቆሻሻ ማለት እንዳይከፋችሁ ደግሞ አይከፋችሁማ። የሙስሊሞች ሽንት ቤት ስለሆናችሁ አይከፋችሁም። እንደዚህ አይነት ሰዎች ፋክት ሲወራ አይከፋችሁም። አፋችሁ ላይ ስለሚቀዝኑባችሁ ያንን የተጸዳዱባችሁን እናንተ መታችሁ ስለምታስታውቁት አይደብራችሁማ። እውነታ ስለሆነ ኡስታዙ ያደረገው እንደዛ ነው። ቻሌንጅ አድርጋለው ቃል ያንን ኡስታዝ ድቤት ጥራውና በዛውም ይሄን በተናገረው ላይ ፕሩቭ አድርጉ። አካውንቱ ያንተ ነው የኔ አይደለም የሚለውን አይመጣም። ያ ኡስታዝ እዚች ላይ አፏ ላይ ተጸዳድቶ እሷ ያስታወቀችውን ኡስታዙ ተቀብሎ ከዛ ወደኛ ላይ ለመጥፋት የሞከረው ልብ ካለ ኡስታዙ ቃልን ድቤት ጥራና ቃል ያንን ኮመንት ጽፎ ከሆነ አዋርድ እቺ ላይ ተጸዳድተህ ከዛ ደግሞ ያን የተጸዳዳችሁትን ወደኛ ለማምጣት የፈለጋችሁትን ወንድ ከሆንክ አንተ ቃልን ድቤት ጥራውና በዛውም ኦዲየንስ በደንብ እንዲረዳ እንዲያውቅ ማን ነው ያንን ኮመንት የጻፈው የሚለውን የቃል አካውንት 2000 ነው ወይንስ 40000 ሰው ይለየው እኔ ቤት ቃሉ ለሚገባል ይታወቃል። እኔ ላይፍ ከጀመርኩ ጀምሮ ወደ 2 ዓመት ምናምን ሙሉ እኔ ቤት አለ ቃል 2000 ተከታይ ብቻ ነው ያለው ቃል። ራሳችሁ የከፈታችሁት ነው የሚሆነው፣ ራሳችሁ የሰራችኋት ነው የምትሆነው፣ እኛን ለመስደብ ሲባል ማለት ነው። ኦራይት ቀጥል ክርስቲያን። ያ እንግዲህ መጀመሪያ ቃል እዚህ ቪዲዮ ስር እሱ እንዳደረገ አድርጋ ነው የተናገረችው ማለት ነው። በሰራችሁ ቪዲዮ ላይ በዚሁ ቪዲዮ ላይ ማለት ነው እየተናገራችሁ ከዛ እናንተ አሁን እግዚአብሔር ይደግፋችኋል። በጣም ጥሩ። ስለዚህ በዚህ ቪዲዮ ስር ሄዶ ይሄንን ኮሜንት አደረገላት። ሉክ ይሄንን ኮሜንት አደረገላት። ምን ብሎ ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኛል። ምን አላት? አሁን ይሄ የቃል ኮሜንት ነው። ብዙ ሙስሊሞች የአንቺን ድምፅ ተጠቅመው ቪዲዮ ሰርተው ሼር አድርገውልኝ ነበር። ይህንን ቪዲዮሽን ያየሁት በመልካም ልረዳሽና ተሳስተሽ ይሆናል ብዬ ላስብ። እፎይ ጋር ያለሁት ቃል ስጋ ሆነ በሚል መጠሪያ የምጠራው እኔ ብቻ ነኝ። እኔ ኦፊሻል 2 አካውንት ነው ያለኝ። አንዱ ይህ ነው አሁን ኮሜንት ያደረገበት ማለት ነው። ሁለተኛው ደግሞ ቃል ስጋ ሆነ ነው። ይህ 40,000 እና 8,000 ተከታይ ነው ያለው። አንቺ የለጠፍሽው ዩዘርኔም ፎሎወርም የኔ አይደለም። ሙስሊም ይሁን ምን ይሁን ሳታጣሪ ቢያንስ ፎሎ አለማየትሽ ስህተት ነው። ትምህርት ይሁንሽ። በ24 ሰዓት ውስጥ ቪዲዮውን አጥፍተሽ አንቺን ተከትለው ቪዲዮ ላሰራጩም እኛን በሐሰት ለሚወነጅሉ የይቅርታ ጥያቄና ተሳስተሽ መሆኑን አሳውቂ። ለሌላ ጊዜ አፍ ከመክፈት በፊት የምታወሪው ነገር እርግጠኛ ለመሆን ሞክሪ። እግዚአብሔር ልቦና ያድልሽ ብሎ ኮሜንት አደረገላት። ይህንን ኮሜንት ቀጥታ ሄዳ አጠፋችሁ ማለት ነው። አጠፋችሁ። መልስ ብሎ የሰጣት ይህንን ነበረ። ይህን አጠፋችሁ። ለምን? ድራማ ፖለቲካ ስለሆነ የሚፈልጉት ማለት ነው። ለምን? የሙስሊሞች ሽንት ቤት የሙስሊሞች ዳይፐር ስለሆኑ እንደፈለጉ ስለሚጸዳዱባቸው ማለት ነው። እነዚህ ክርስቲያን አይደሉም በነገራችን ላይ። አሁን ይቺ የፈለገ ለምን 10 ማህተብ አታንጠለጥልም? ክርስቲያን አይደለችም። ክርስቲያን ያልሆነችበትን ነገር ላሳያችሁ። አይደለችም በቃ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት በብረት ያ ማህተብ አንጠልጥላለች። የምትናገረው ነገር አድምጧት። ለምን? የሙስሊሞች ቅጥረኛ ስለሆኑ ማለት ነው። የሙስሊሞች ቅጥረኛ ሽንት ቤት ስለሆኑ ተሰቀለ፣ በእንጨት ተሰቀለ፣ በጣውላ ተሰቀለ፣ ግንብ ላይ ሰቀሉት። ምንድነው? የጫት የሲጋራ እንደሚልኩላቸው እናውቃለን። ይቺ ልጅ ጫት ቅማ መርቅናለች። የምትናገረውን እንኳን አታውቅም። ሚዲያ ላይ እንዳለች አታውቅም። ሰው እንደሚከታተላት አታውቅም። የእፎይ ግልገል አንብብ። ምርቃና ከባድ ነው ምናምን ከምትል ማለት ነው። እውቀት ቢኖር በእውቀት ትሞግተኝ ነበረ። ቀቦነ ቁርአንና መጽሐፍ ቅዱስ በጣም የተለያየ ነው የሚመስላችሁ አይደለም? ቋንቋ እኮ ነው። አላህ ተባለ አረብኛ ነው። እግዚአብሔር ተባለ ሌላ ቋንቋ ነው። ፈጣሪ ማለት ይችላሉ በራሴ እንትን። ይሄ የእፎይ ተረት ነው። እንኳን አላህ ነብዩ መሐመድ ለዓለም ሁሉ ነው የተገለጡት። አንብቡ። ጥላቻ ስትሰበኩ የምትሰሙት እኮ ይላችሁ ጥላቻ ስትሰበኩ የምትሰሙት ውስጣችሁ ጥላቻ ስላለ ነው። ኢየሱስ ክርስቶስ ራሱ መጥቶ ስለማን ነው የሰበከው? እስቲ አንብቡ። እስቲ ኢየሱስ ክርስቶስ የራሳችሁን መጽሐፍ አንብቡ።
ትንንሽ ጥቅስ ሲነገራችሁ ዘላችሁ ጴንጤ ትሆናላችሁ። እኔም ዘልዬ ብዙ ጊዜ ጴንጤ ሆኛለሁ፣ ኦርቶዶክስ ነበርኩ ምናምን። አሁንም ለመስለም ምናምን አልቸኩልም። ገባችሁ አይደለም? አውቄ ነው መስለም የምፈልገው ከሰለምኩ ራሱ ማለት ነው። ፈለኩ ደግሞ ከፈለኩ እኔ አልፈልግም እንጂ እናንተንም በቃል መጽሐፍ ቅዱስም ሆነ ቁርአን አውጥቼ መሞገት እችላለሁ። ፈጣሪ ሆኖ ለመውለድ እኮ ይኸውላችሁ ኢየሱስን የፈጠረበት መንገድ ግሩም ነው። ያለ ወንድ ዘር ነው የፈጠረው አይደለ? ያለ ወንድ ዘር ፈጠረው ማለት ልጁ ነው ማለት አይደለም። ልጁ ከሆነማ እግዚአብሔር የማርያም ባል ልታረጉት ነው። እንዴት ነው ነገሩ? አሁን ወደ ጥያቄ ከገባችሁ ጥያቄው ይንዛዛል በጣም ማለት ነው። ግን ካነበባችሁ መልሱን ታገኙታላችሁ። እግዚአብሔር አላህ ነው ካልሽው ከእስልምና ጋር ትጋጫለች። ምንም የማጋጨው ነገር የለም። ኦኬ፣ እነዚህ ናቸው እንግዲህ የራሳቸውን እህቶች ቀጥረው ማህተም ያስለብሳሉ። ይቺ ሙስሊም ነች። ክርስቲያን እንኳን ብትሆን ከክርስትና ወጥታለች። እንዲያው ክርስቲያን ነኝ ብላ እንኳን ክሌም ብታደርግ ክርስቲያን አይደለሽም፣ ከክርስትና ወጥተሻል ባጭሩ ማለት ነው። ግን ቀጥረው የሚጸዳዱባቸው ገንዘብ እየከፈሉ የሚጠቀሙባቸው እንደዚህ አይነት ቆሻሾች ድራማ እኛ ላይ መታችሁ አትስሩ። መቼም አያዋጣችሁም። የሚያስኬዳችሁን መንገድ ብቻ ምረጡ። ሙስሊሞች ቀጥሉበት፣ ይህን ድራማ ይህን ፖለቲካችሁን ቀጥሉበት። ሰው ግን እውነትን ይረዳበታል። እኛ እንደዚህ መጨማለቃችሁን እንፈልገዋለን። ለምን? ሰው እውነት ስለሚያውቅ ማገናዘብ የሚችሉ ብዙ እህት ወንድሞች ስላሉ ማለት ነው። ስለዚህ ይህን ድራማችሁን ይህን ፖለቲካችሁን ቀጥሉበት። ሌላው ይሄም ልጅ እንግዲህ ያው እዚሁ ይታወቃል። ምንድን ነው የዚችን ምንም ሚስ ኢንፎርምድ የሆነ ነገር ይዞ መጣና ቃል ላይ ቪዲዮ ለመስራት ሞከረ ማለት ነው። እንዳልኳችሁ ቆሻሻ ቦታ ላይ የሚገኘው ቆሻሻ ነው። ከቆሻሻ ጋር ህብረት የሚያደርገው ዝንብ ብቻ ነው። ብታዩ ሁሉ አይደለም ቃልም ስጋ ሆነ ነው የሚለው። ንግግራችሁ ያስታውቃል። ሞከራል አይደለ እንዴ? ግን ደግሞ ጥላቻቸው ከአቅማቸው በላይ ስለሚሆን ነቢዩ መሐመድን በመሳደብ የገዛ ወንድሞቻቸውና እህቶቻቸውን ወደ ሐቅ እንዲመጡ ጭንብላቸውን እያነሱ ማለት ነው። የእነሱን ትክክለኛ ማንነታቸውን በስድብ ይገልጻል። እና ያ እንግዲህ ምንድነው ሚስ ኢንፎርምድ በሆነ ነገር መረጃ በሌለው ነገር የአእምሮ ጎዶሎ ሴቶች እነዛን ሴቶች ፖለቲካ እየተጠቀሙ ኡስታዞቻቸው በእንደዚህ አይነት መልኩ ነው ድራማና ፖለቲካ የሚሰሩት ማለት ነው። እና ቅድም እፎይም ብሎታል፣ ቃል ቻሌንጅ ያደርገዋል ይህን ልጅ ሄዶ ይሄ ያ ኮሜንት የቃል ስለመሆኑ እፎይ ማነው ቃል ያንን ነገር ያጣራል ማለት ነው። እና ኤኒዌይስ ከዚህ አይነት በነገራችን ላይ ሙስሊሞች ዶግማቸው መሰረታቸው ይሄ ስለሆነ ነው። አንፈርድባቸውም፣ እኛ አንፈርድባቸው። ለምሳሌ እኛ መሰረታችን ክርስቶስን መስበክ ነው አይደለ? ሙስሊሞች ደግሞ በዚህ መንገድ ነው ሃይማኖታቸውን የሚያስፋፉት ማለት ነው። በውሸት፣ በፖለቲካ፣ በፕሮፓጋንዳ ማለት ነው። ስለዚህ መሰረታችሁ ስለሆነ እምነታችሁ ስለሆነ አቁሙ ማለት አንችልም። ዘ ኦንሊ ቲንግ የምታቆሙት መቼ ነው? ከእስልምናችሁ ውልቅ ብላችሁ ስትወጡ ነው። ያለ ውሸት መንቀሳቀስ ስለማትችሉ ማለት ነው። መሰረታችሁ ይሄ ስለሆነ ማለት ነው። እፎይ የምትለው ካለ በልና ይብቃን መሰለኝ። ያ ቴንኪው። ይህ ኡስታዝ እንግዲህ አሁን እንደዚህ አይነት ዘገምቶችን ይዞ መጥቶ እንደ ምሁር ሲቆጠር ማለት ነው። ያ እንደዚህ አይነት ተራ ሽንት ቤት የሆኑትን ብዙም እውቅና የምንሰጣቸው አንፈልግም። እኛ ሚዲያ ላይ መቅረብ አልነበረባቸውም። ሆነን ለመናገር የቃልን ስም ለማጽዳት ነው እንጂ እንደኔ አይነቱ ትከሻ ደንዳና እንደ የሆነ ዝሆን ላይ ዝንብ ብታርፍ ምንድነች? ለሱ ምንድነች? ለዝሆን ቢምቢ ዝሆን ላይ ብታርፍ ምንድነች? እንደዚህ አይነቶቹ ውርጋጥ የሆኑ እንደዚህ አይነቶቹ ከዝንብ የተሻለ ቦታ ማንሰጣቸው ማለትም የዝንብ ያህል ክብደት እንኳን ለሌላቸው ቦታ አንሰጥም። አይደለም እንኳን እንደዚህ ተራ አይነቶቹ ጮኸውብን ልንሸበር ልንደነግጥ እንኳን እንደዚህ አይነቶቹ ቆሻሾች ተናግረውን ልንረበሽ መጅሊሱ እንደ ሀገር ጮኸውብንም አለ። ይሄ ጫንቃ የምታዩት ይሄ ቀላል አይደለም። መጨረሻችሁ እኛን የተቃወማችሁ ትጨልላላችሁ። እኛን የተቃወማችሁ መጨረሻችሁ ትወድቃላችሁ። ፍራንክሊ ነው የምነግራችሁ። እኔ ክርስትና ላይ
ልንተቻች እንችላለን። ፌር የሆነ ትችት እውነት ላይ መሰረት ያደረገ ክርስቲያን ሲያጠፋ ሰው ነኝ ልናደድ እችላለሁ፣ ልሰድበው እችላለሁ፣ ልቆጣው እችላለሁ። ክርስቲያኑም እንደዛ ፌር የሆነ የሐሰት መረጃ፣ የሐሰት ዶግማ፣ የሐሰት አስተምሮ ከሌሎች ጋር ተቀናድቼ ያውም የራስን ሃይማኖት ብዬ ለማሰደብ አላደርግም። አንድ የራሴ ሃይማኖት እንኳን ባይሆን ሌላውን ለመተቸት ብዬ የሐሰት ድራማ አላዘጋጅም። ሁለት ያንም የሚያደርጉ ሁሌም ይዋረዳሉ፣ ያፍራሉ፣ ይሸማቀቃሉ። ምክንያቱም እውነት ሲመጣ ሐሰት ይወገዳልን። አሁን ቻሌንጅ አድርገዋለሁ ደግሜ ለዛ ኡስታዝ፣ አንተ ወንድነህ ድፍረቱ ካለ ቃል ፊት እስቲ ይህን የሰራውን ቪዲዮ ያዝና ቃል እንደዛ ብሎ ጽፏል በልና ዲቤት ግባ ውስቲ። በዛውም ሀሳብ ላይ ተወያዩ፣ ዲቤት አድርጉ። በፈለግከው ቶፒክ ላይ ዲቤት ሊያደርግ ይችላል። ቃል ገርፎ ይልካል አውቃለሁ። በዛውም ግን ይህን ሀሳብ አንሱት እስቲ ቃል ነው የጻፈው በልና ያንን አታደርገው። ስለማቅህ ማለት ነው። የቃልን አቅም ስለምታቅ ማለት ነው። ገርፎ እንደሚልክህ ስለማቅ ነኝ። አንተም ታውቃለህ ወኔህን አቅምህን እንደሚያቆነ ሰርታላል። ኡስታዙ ድፈርና ዲቤትም ጥራው። በዛውም ቃል ባለጌ ነው በልና እንደዚህ ብሎ ጽፏል በልና አሳይ እስቲ፣ ፕሩቭ አድርግ እስቲ ቃል ነው የጻፈው በልና። ቃል 40 ሺህ ተከታይ ነው ያለው፣ 2000 አካውንት ተከታይ ያለውን ቃል ነው የጻፈው በልና እስቲ ና ሞግተው እስቲ። አታደርግም፣ መቼም አታደርገውም፣ መቼም አታደርገውም ማለት ነው። እና እንደዚህ አይነት ድራማ በመስራት እስልምናን ለመታደግ ብትፍጨረጨሩ ብዙም አይደንቀንም ማለት ነው። ብዙም አይገርመንም፣ የተለመደ ስለሆነ። ሁሌም እስልምናን ያቆሙት ምንድነው? ዘገምተኞች ናቸው። እስልምናን ደግፈው የያዙት ዘገምተኞች ናቸው። እኛ የሐሰት ለምሳሌ ሰንበዲን ተሳድቦ እከሌ የሚባለው ንጽጽር የሚሰራው አንድ በፌክ አካውንት ሪፖስቱ ማይታወቅ አንድ ቪዲዮ ያልፖሰተ እያንዳንዱ ሎክድ የሆነ አካውንት ሰንበዲ ንጽጽር የሚሰራ በሱ ስም አካውንት ከፍቶ ኤክስ በሚባለው ንጽጽር አካውንት ከፍቶ እኔ ኮመንት ላይ መጥቶ ቢሳደብ ከዛ ወዲያ እኔ ያንን ኮመንት ይዤ ኡስታዝ ከሌ ነው የተሳደበው ብዬ ቪዲዮ ስሰራ አስባችኋል? የከሌ ኡስታዝ እኮ በመቶ ሺዎች ነው ተከታይ ያለው። ይሄኛው የሰራው ደግሞ ገና 10 ሺህ ያላለፈ ነው። ከዛ ያ ነው የሰራብኝ ብዬ ዘሆል ከዛ እነኛን እንትን ስል ማለት ነው። እስልምና እንደዚህ ነው። በሐሰት የቆመ ሃይማኖት ነው የምንላችሁ ለዚህ ነው። ኡስታዙ ብቻ አይደለም፣ ሌሎቹም ብዙዎች ናቸው የሰሩት ባይዘው ቪዲዮ። ከዛ ኡስታዙም መጣ ቃል ስጋ ሆነ እንደዚህ ያለ ብሎ እነፎይ እንደዚህ ያሉ ብሎ አሁን ዋና ታርጌታቸው ምንድነው? ቃል እና የቤት ሁሌ የሚገባል። ስለዚህ እፎይን እናገኛለን ነው። በዚህ አጋጣሚ እፎይንም እናገኛለን ነው። ብሮ ነቃበል 21ኛው ሴንቸሪ ላይ ያለው እንደ ሽንት ቤት የምትጸዳዳባቸው ሴቶች እነሱ ይመሩብህ እንደሆነ ነው እንጂ ያነበበ የሚያገናዝብ ሰው የቃል አካውንት ስንት ነው፣ ይሄኛው ኮማቹ ስንት ነው ቼክ ያደርጋል። ኮመንት ሲፖስት እኔ አይደለሁም ሰው ተብሎ ሲነገረው ኮመንት አጥፍቶ ቪዲዮ የሚሰራ ሰው ጤነኛ አይደለም። እና ይሄ ጫንቃ ቀላል አይደለም። ለወደፊት ልትቃወሙም ላሰባችሁ ሰዎች ልንገራችሁ፣ ተስፋም ላስቆርጣችሁ፣ ይህን ጫንቃ አትችሉትም። እዚህ ጋር ከሌ ገብቷልና የእሱን ስም አጥፍቼ ከዛ ፎይን አገኘዋለሁ ኔቨር። ይህንን ጫንቃ አትቋቋሙትም። መጅሊሱም አልቻለውም። እንኳን እናንተ መጅሊሱም አልቻለው። ይህንን ጫንቃ እንዲችል ያደረገው ክርስቶስ ነው፣ የሰው ኃይል አይደለም። ክርስቶስን ነው የያዝነው፣ እውነትን ነው የያዝነው፣ ሐቅን ነው የያዝነው። ስለዚህ ሰንበድ የሆነ ፋብሪካ ይመስል ውሸት እየፈበረከ የሚያመጣላችሁን በመበተን አችሉም። መቼም አታደርጉት። ካደረጋችሁት ደግሞ ሁሌም ትዋርዳላችሁ። አችሉማ። መጨረሻችሁ ሁላችሁም የተቃወማችሁን የኔ ውድቀት ሳይሆን የእናንተ ውድቀት ሁላችሁንም አያለሁ። ውድቀታችሁን በላይ ደስ ይለኝ ነበር። በሐሰት ስለቆማችሁ እመኑኝ ትወድቃላችሁ። የያዝነው እኛ ክርስቶስን ስለሆነ ታግላችሁን ገፍታችሁን አጥሉንም።
በገፋችሁን ቁጥር እንዳለት እንጠነክራለን። በዋሻችሁ ቁጥር ሰው ይጸየፋችኋል። ያቆመን፣ ያስጀመረን፣ የሚመራን፣ የደገፈን፣ ያገዘን እኛ ክርስቶስ ነው። ለዚህም ነው ሁሌም በጮኻችሁ ቁጥር፣ ሁሌም በዋሻችሁ ቁጥር የእኛ እውነት እየፈካ የእናንተ ውሸት ደግሞ ለህዝቡ ግልጽ እየሆነ ሰው እንዲጸየፋችሁ እየሆነ ያለው ለዚህ ነው። ይኸው ከዛኛው አካውንት ታባሩናላችሁ፣ እዛኛው እንሄዳለን፣ ከዛ ታባሩናላችሁ፣ እዛ እንሄዳለን። እስቲል ኦዲየንስ ወዶ ፈቅዶ ያደምጠናል፣ በደንብ ይከታተላል። እና ዋሹ፣ ቀጥሉበት፣ ዶግማችሁ ስለሆነ እኛም ደግሞ እናዋርዳችኋለን። እኛ ስናዋርዳችሁ እንዳይከፋችሁ፣ መዋረድ ልማዳችሁ ስለሆነ፣ ውርደት ካባችሁ ስለሆነ፣ ውሸት ጌጣችሁ ስለሆነ፣ ሐሰት መመሪያችሁ ስለሆነ እኛ ሂምሌት ስናደርጋችሁ፣ ስናዋርዳችሁ ብዙም አይደብራችሁ። መዋረድ ክብራችሁ ስለሆነ ኦዲየንሳችሁ እየተሸማቀቀ ለቆ እንዲወጣ እናደርጋችኋለን። እኛ አንድ ሰው ሁለት ሰው ወደ ክርስትና ይመጣውን አንፈልግም። በሚሊየን ግን የታይም ጉዳይ ነው። በሚሊየን እስልምና ለቆ እንዲወጣ እናደርጋለን። አንድ ሰው ሁለት ሰው ነው አንፈልገውም። እሱን አሁን የታይም ጉዳይ ነው። በጥቂት ዓመታት ውስጥ በሚሊየን እስልምና ለቆ እንዲወጣ ነው እየሰራንም ያለ ነው የምንሰራው። አንድ ሰው መጣ ማሻአላ እንደምትለው እኛ እንደዛ አይደለም የምንሰራው። ማይንድ ሴት ህዝቡ ላይ ነው የምንሰራው። ቅድሚያ በሚሊየን ለቆ ይወጣል። ከዛ በኋላ ያንን ነው የምናደርገው፣ እያደረግንም ያለ ነው። አሁን አፍኖ አምቆ ውሸታችሁን ቀፎት ያለ ሁሉ መጨረሻ ላይ እንደዛ ነው የሚሆነው። እና ቀጥሉበት፣ ዋሹ፣ እኛም እናዋርዳችኋለን፣ እናንተም ተዋሻላችሁ በሚለው ወደ ቶፒካችን እንመለስ። ክርስቲያን ግባበት ጀምረው። ኦኬ እሺ፣ ፎይ ዛሬ ቶፒካችን እውነተኛ ፈራጅ ማን ነው የሚለውን እንመለከታለን ማለት ነው። እንግዲህ ፈራጅ ሁላችንም በትንሣኤ ሙታን እናምናለን። ክርስቲያኖች በትንሣኤ ሙታን እናምናለን። ሙስሊሞችም ደግሞ ከሞት በኋላ መነሳት አለ ብለው ያምናሉ። ምንም እንኳን ከክርስትናው እጅግ በጣም የተለየ ቢሆንም ማለት ነው። እንደ ክርስትና በመጨረሻው ቀን ሰዎችን ለእያንዳንዳቸው በስራቸው ፍርድን የሚሰጥ አምላክ ብቻ ነው ብለን እናምናለን። ሰዎችን ከመቃብር አስነስቶ የሚፈርድባቸው፣ ወደ ገሃነም የሚያስገባቸው፣ እንደ ስራቸው ወደ መንግስቱም የሚያስገባቸው እሱ አምላክና አምላክ ብቻ ነው። የልቦናን መርምሮ የሰሩትን ነገር አጣርቶ እያንዳንዱን ነገር ሁሉ ነገር አውቆ ወደ ገሃነምም ወደ ዘላለማዊ መንግስቱ የሚያስገባው አምላክ ብቻ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን የሚያደርገው ክርስቶስ ኢየሱስ እንደሆነ መጽሐፍ ቅዱስ እጅግ በጣም በርካታ ቦታዎች ላይ ይናገራል። ክርስቶስ ኢየሱስ እሱ የፍርዱ ባለቤት እንደሆነ መጽሐፍ ቅዱስ አጽንኦት ሰጥቶ ይናገራል። ስለዚህ ክርስቶስ ኢየሱስ ቃል በቃል እሱ ፈራጅ እንደሆነ፣ በሕያዋንና በሙታን የሚፈርደው እሱ እንደሆነ መጽሐፍ ቅዱስ ይናገራል። ሙስሊሞች ደግሞ ብዙ ጊዜ ኢየሱስ ቃል በቃል እንደዚህ ነኝ ብሎ የተናገረበትን እስኪ ማስረጃ አምጡ ብለው ይናገራሉ፣ ይጠይቃሉ። በጣም ጥሩ፣ እኛ እንሰጣችኋለን። እሱ ቃል በቃል የተናገረውን ትቀበላላችሁ ወይ? ቃል በቃል ክርስቶስ የተናገረውን ትቀበላላችሁ ወይ ብለን እንጠይቃችኋለን እኛ። ስለዚህ አሁን እንቀበላለን የሚሉ ከሆነ ወይል እስልምና በአንድ ግለሰብ የተፈጠረ ተረት እንደሆነ፣ መገለጡም ደግሞ አጋንንታዊ እንደሆነ፣ የክርስቶስ ተቃዋሚ ሆኖ የተነሳ እንደመሆኑ፣ ስለዚህ ያላችሁበትን የጨለማ ህይወት ጥላችሁ ህይወት የምታገኙበትን ክርስቶስን፣ እውነት የምታገኙበትን ክርስቶስን እንድትቀበሉ እንጋብዛችኋለን ማለት ነው። ስለዚህ ምንድነው ፎከስ እናደርጋለን ሁለቱም ጋር። እውነተኛ ፈራጅ ሰዎችን በሕያዋንና በሙታን የሚፈርድ ማን ነው የሚለውን እንመለከታለን ማለት ነው። ሜቢ ሱብሃንአላህ አለ አላህ። እንዴት አመሻችሁ? ሰላም፣ እንዴት ነህ? እንኳን ደህና መጣ። እንኳን ሰላም ቆያችሁ። ኦኬ፣ ሀሳባችንስ ሰምተዋል አይደል? ሀሳባችን ብዙም አልሰማሁም። ኦኬ፣ በመጨረሻ ቀን የሚፈርደው ማን ነው ብለህ ነው የምታምነው አንተ? አላህ ነው። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል ሌላ አካል ሌላ ፍጡር አለ ብለህ ታምናለህ? የለም። ኦኬ፣ በጣም ጥሩ።
እስኪ አንድ የመጽሐፍ ቅዱስ ክፍል ላውጣልህና ከዛ በዛ ላይ እናወራለን ማለት ነው። እናንተ ምን ብላችሁ ታምናላችሁ ማለት ነው? እንግዲህ አላህ ይፈርዳል፣ በቂያማ ቀን የሚፈርደው አላህ ብቻ ነው ብላችሁ የምታምኑ ስለሆነ ማለት ነው አንድ የመጽሐፍ ቅዱስ ክፍል ላውጣልና እዛ ላይ እንነጋገራለን ማለት ነው። ኦኬ እሺ፣ አንድ ጊዜ ሜቢስ ከዛ እፎይ ማለት የምትፈልገው ካለ ቀጥል። እስከዛ ድረስ ጥያቄ መጠየቅ ይቻላል። አንድ ሀሳብ እያወራን አይደል? ሱብሃንአላህ። እንግዲህ ፍርድ የመጨረሻ ቀን ሰው ሁሉ ለፍርድ ተዘጋጅቷል። በመጨረሻው ፍርድ ይኖራል። በሙታንና በሕያዋን ላይ ይፈረዳል። በቀኝና በግራ ኮሜንታተሮችን ወይ ኮሜንቱ ቢዘጉት ወይ ደግሞ ኮሜንታተሮች ብትቆጣጠሩ ጥሩ ነው። ኧረ በጣም ባለጌ ናቸው። መሳደብ እኮ ጥሩ አይደለም። ማሞራለቱ ነው ጥሩ። ተናግረው ነው ኮሜንት ወጥቶ ነገር አትጻፉ። ምን እንደሚሉ አንበብ። ለማንኛውም አይ ጥሩ አይደለም። ለአንተም ለራሱ ጥሩ አይደለም። አትሳደቡ በላቸው ለሌላ ጊዜ ራሱ። እሺ ኮሜንት እንዳትሳደቡ። መልካም እሺ። ያ ቆይ ኮሜንት ላይ አትሳደቡ እሺ። በተቻላችሁ መጠን ጥሩ ጥሩ ኮሜንት ለማድረግ ሞክሩ። ግን ያው እርግጠኛ ነኝ ከነብይ የበለጠ ስድብ የተሰደቡ አይመስለኝም። ግን በየትኛውንም አይነት ስድብ አትሳደቡ ኮሜንት ላይ፣ በተለይ ክርስቲያኖች ማለት ነው። ጥሩ ጥሩ ኮሜንት፣ ሰውን የሚያንጽ ነገር ተናገሩ። ኦኬ ክርስትናችሁን እንትን አትበሉ ማለት ነው። ቀጥል። ኦኬ ቀጥል። ክርስቲያን ችግር የለም። ኦኬ እሺ። ሱብሃንአላህ። እሺ በመጨረሻ ቀን በሕያዋንና በሙታን የሚፈርድ አምላክ ብቻ ነው ብለህ ታምናለህ። እና ይሄ መጽሐፍ ቅዱስ እንደዚህ ብሎ ይናገራል። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ብሎ ይናገራል። ምን ብሎ ይናገራል? በሕያዋንና በሙታን ሊፈርድ ባለው በጌታ ኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ ይላል። ክርስቶስ እዚህ ጋር በሕያዋንና በሙታን ይፈርዳል አይደል? እና እኔ መጽሐፍ ቅዱስን አልቀበልም። ችግር የለውም አትቀበል፣ ችግር የለውም። ከአምላክ ውጭ በሕያዋንና በሙታን ሊፈርድ የሚችል አካል አለ? መጽሐፉ ምንድን ነው? መጽሐፍ ቅዱስ እያለው ችግር የለም ማለት ምን መጽሐፍ ላይ ነው? ምንድን ነው? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ ችግር የለውም። እኔ ይዤዋለሁ እና መጽሐፍ ቅዱስንም ሁሉንም ነገር ይዤዋለሁ። አብሽር። ኦኬ ቀጥል። እሺ አውጣውና ምን አልክ? ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 1። እሺ ኑ በብርሃኑ ተመላለሱ። ቆንጆ ኮመንት ነው። እንደዛ ጻፉ። በስመላህ ብዬ ልጀምር መንገድ እየከፈትኩ ነው። እሺ እሺ። ዜማህም ደስ ይላል፣ ድምፅህ ማለት ነው። ግን እንትኑ ደስ አይልም። እንጉርጉሩ ደስ አይልም። እሺ ሁለተኛ አንድ ነው። ያ ጥቡቅ ኦኬ። ምንድነው? እንቅልፍ መጣ። ምን ነው እንቅልፍ አለ። ሁለተኛ ጢሞቴዎስ። እሺ አገኘው። አሁን ምዕራፍ 4 ነው። ምዕራፍ 4 ቁጥር 1 ነው የከፈተልህ። እሺ ሁለተኛ። እሺ እኔ ግን ግራ የሚገባኝ እግዚአብሔር ፊት በሕያዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት ለመገለጡና በመንግስቱም እመክርሃለሁ። ምን እያለ ነው? ክርስቲያን አስረዳ። ምን እያለ ነው? ምን ለማለት ፈልጌ ነው? ኢየሱስ ክርስቶስ ጌታችን ኢየሱስ ማለት ነው በሕያዋንና በሙታን በመጨረሻ ቀን ይፈርድባቸዋል። በዛ መገለጡ ደግሞ እኔ እመክርሃለሁ እያለ ነው ሐዋርያው ጳውሎስ። ይፈርዳል እያለ ነው እዚህ ጋር። ምንድን ነው የሚለው?
በእግዚአብሔር ፊት እሺ፣ እግዚአብሔር ማን ነው? ቀጥል። እግዚአብሔር ማን ነው? አዎ እግዚአብሔር በመጽሐፍ ቅዱስ ኢየሱስ ነው አይደለም? ንገረኝ። ቀጥል። ሱብሃንአላህ። አዎ በኢየሱስ ፊት ኢየሱስ ይፈርዳል ብለን ይመስላል። አይ መጽሐፉ እንደሚለው አንብብ። ችግር የለም። አንተን ትርጉም ተውና መጽሐፉ የሚለውን ብቻ በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ። አትዝለለው። ለምን ዘለልከው? ይሄንን በእግዚአብሔር ፊት ካልክ በኋላ ዘለኸዋል። በሔዋንና በሙታን ቅድም ሙሉውን እኮ አንብቤልሃለሁ። እኔ እስልምና ለነዚህ ነገር አያውቅም። ችግር የለውም። ቀጥል። እሺ በሙታንም በእግዚአብሔር ፊት በሔዋንና በሙታንም ልፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱም እመክርሃለሁ እያለ ነው። ኦኬ። በሕያዋንና በሙታን ሊፈርድ ያለው ማን ነው? ልፈርድ ኢየሱስ ክርስቶስ እንደ መጽሐፉ ነው። እንደ መጽሐፉ ነው የጠየቅኩህ። እኔ እንደሌላ አይደለም። ስለዚህ ደግሞ መጽሐፉን አናምንም። አትመን፣ ችግር የለውም። አትመን። እኔ በግድ ተቀበል እያልኩህ አይደለም። እሺ ኦኬ። ከአምላክ ውጪ በሕያዋንና በሙታን የሚፈርድ አለ? ከአምላክ ውጪ መሐመድ ይፈርዳል ብለን እኛ አናስብም። አንድ ሁለተኛ ደግሞ እዚህ ጋር መጽሐፍ ቅዱስ ራሱ ያው ይጋጫል። እኔ ከራሴ አንዳች ነገር ማድረግ አይቻለኝም ብሎ ይናገራል ኢየሱስ ክርስቶስ። ችግር የለውም። ምንም የሚጋጭ ነገር የለውም። አዎ እሱ ልክ እንደ አባቱ ነው የሚያደርገው። ከአባቱ ከአብ የተለየ የሚያደርገው ነገር የለም ለማለት ነው። በቃ ባጭሩ አይበላለጡም ማለት ነው። አብና ችግር የለም። አብና ኢየሱስ አይበላለጡም ብለህ ታምናለህ? ሱብሃንአላህ። ችግር የለውም። እዚህ ጋር እንግባና መጀመሪያ ይሄን በደንብ ተረድተዋል አንተ። እናመሰግናለን። ስለዚህ ከአምላክ ውጪ በሕያዋንና በሙታን የሚፈርድ አካል የለም ማለት ነው አይደለ? እንዳንተ እምነት እሱ በእኛ የለም። አዎ በእስልምና የለም። በክርስትና ግን ደግሞ እንዴት አረጋገጥ? እንደ መጽሐፍ ቅዱስ ከሄደን ብዙ ነገራቶች ሊወዛገቡ ይችላሉ። ለምን በቃ መጽሐፍ ቅዱስ ራሱ አንድ ቦታ ላይ ተረት አታውራ። የእኛ መጽሐፍ ቅዱስ ለእኛ ተወለድ። በሙታንና በሕያዋን ለሚፈርደው እኛ እግዚአብሔር ነው ፈጣሪ ነው ብለን እናምናለን። ስለዚህ እሱም ክርስቶስ ፈራጅ ነው በሙታንና በሕያዋን ብለን እናምናለን። እናንተስ ማን ነው ብለን ስንል በሕያዋንና በሙታን ማን ይፈርደዋል? ከን አላህ ብቻ ነው። ከአላህ ውጭ በሙታንና በሕያዋን ላይ ሊፈርድ አይችልም አልከን። እናመሰግናለን። ስለዚህ መጽሐፍ ቅዱሱ በግልጽ በአንተው መስፈርት መሰረት ክርስቶስ አምላክ ነው እያለህ ነው። ለምን ማትቀበለው? መጽሐፍ ቅዱስን እንዴት እቀበላለሁ? በመጽሐፍ ቅዱስ ቁርአን ላይ ካመጣልኝ እቀበላለሁ። ለምን መጽሐፍ ቅዱስን ማትቀበለው? ምክንያቱም ነብይ መጽሐፍ ቅዱስን ተቀበል ብሎ አዞሃል። አላህም ተቀበል ብሎ መጽሐፍ ቅዱስን አዞሃል። ማስረጃ ሱራ 4 136 ላይ መርሐባ ከፍታ ወይንም ደግሞ ሱናን አቢ ዳውድ 44 49 ላይ ሱናኑን ተባይ ሱራ 4 ብለሃል። በቃ አለቀ። ሱራ 4 እሺ 136 አካባቢ 136 እሺ 136 ከቁርአን ላይ እና ከሐዲስ የምታመጣው ማስረጃማ ያንብብ። ትክክለኛ እሺ ሱረቱ ኒሳ እና እኮ መጽሐፍ ቅዱስ እኮ አይልም። አቤት ማን ጠየቀ? አንተ እውቀትህን አያለሁኝ ከፍ አድርጌ ያው ማጫወታለሁ። ጠብቅ።
የለም ትክክል ነው። በመገለጡና ይላል እንጂ ፈረደ የሚል ቦታ የለም። እንኳን መቶ ስንት አልክ? 136 ያው ተከፍቶልሃል እኮ። እሺ ቆይ ማለት 136 ያንብብልህ። يا أيها الذين آمنوا بالله ورسوله والكتاب الذي نزل على رسوله والكتاب الذي أنزل من قبل ومن يكفر بالله وملائكته وكتبه ورسله اليوم الآخر فقد ضل ضلالا بعيدا. يا أيها الذين أنت آمنتم وآمنوا أهونم بمن بالله بالله ورسوله بمفتنيا والكتاب الذي በመጽሐፉ ይመኑ። የትኛው መጽሐፍ ነው? الذي نزل على رسوله والكتاب الذي انزل من قبل ከዚህ ቀደም በነበሩ ነብያቶች ላይ በወረደው መጽሐፍም እመኑ ነው የሚለው። መጽሐፍ ቅዱስ የሚል አለ? ጎበዝ። የቀደሙት መጽሐፍት ምንድናቸው? እንጂል፣ ተውራት፣ ዘቡር። እናመሰግናለን። እኛም ያልነው እሱ እኛም እሺ አለ መጽሐፍ ቅዱስ የሚል እኛም ያልነው እሱ ነው። የቀደሙት መጽሐፍት ማለት አሁን የጠራሃቸው ናቸው። መጽሐፍ ቅዱስ የተባሉት እነሱ ተደምረው የቀደሙት መጽሐፍ ማለት እንዴ እነ ጳውሎስ ታዲያ በርዞ ያመጡትን አንተ ለራስህ እኮ ጳውሎስ ነው እኮ አትጮ አንተ ማን የጻፈው ነው ቁርአን ያስከው ሻዳም ተውራት፣ እንጂል፣ ዘቡር አልከን አይደለ? ስለዚህ እኛም የጠየቅነው እሱን ነው። እኛም የቀደሙት መጽሐፍት ያልነው ይሄንን ነው። ሲጀመር ይሄን መረጃ እንደምታመጣ አይገርምም? ምን ያውቀዋለሁ? በቀደሙት መጽሐፍ ኢመኑ የሚለው ነው። ግን በቀደሙት መጽሐፍ እኛ አንተ የምታመልከውን አምላክ እንቀበለዋለን። በነገራችን ላይ ግን የምንቀበለው በአምላክነቱ ሳይሆን በነብይነቱ ነው። ቆይ ለምሳሌ አንተ የምትከተለውን ነብይ ነው ብለህ የምትከተለውን ሰው ያውቀዋለሁ፣ እቀበለዋለሁ። ምን ብዬ? የሰይጣን መልእክተኛ ብዬ ሰዋት መረጃ አውጣ ቶሎ በል። ያጋንንት መልእክተኛ አይደለም? አዎ የዚህንም ታወጣለህ። እንደገና ሌላ ደግሞ የምታወጣው ብዙ ጊዜ የምታወራው ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻን ደፍሯታል ብለህ የምታወራው ነገር አለ አይደለ? ተደብቀ እሱንም መረጃ ታመጣለህ። ደፍሯታል የቱ ጋር ነው ያልኩት? አላልከም? ቪዲዮ አለ ነገሩ። ነገሩ ተው። ሱብሃንአላህ እውነት ለመናገር አላልኩም። ካልኩ ግን ስህተት አይደለም። ካልኩ መረጃ አውጣ ጎበዝ። ወላሂ ያደንቃለሁ። 2600 ሰው አለ። አዳምጥ። ደፍሯታል ብዬ አልተናገርኩም፣ አላልኩም። ግን ብል ችግር አለው ወይ? ችግር የለውም። ምክንያቱም አዳምጥ። መድፈር ማለት ምን ማለት ነው? እንግባባ። መድፈር ማለት ምን ማለት ነው? መድፈር ማለት አውጣ መድፈር ማለት በፍላጎት የሚደረግ ነገር ነው ወይንስ አለ ፍላጎት? በመረጃ እንሂድ። ደፍሯታል። መድፈር ማለት በፍላጎት አዳምጥ። መድፈር ማለት በፍላጎት የሚደረግ ወይንስ አለ ፍላጎት? ያለ ፍላጎት የሚደረግ ነገር ነው። ጓባዝ። ያለ ፍላጎት የሚደረግ ነገር መድፈር ከሆነ ሙሐመድ አይሻን ወደ ቤቱ ሲወስዳት በፍላጎቷ ነው ወይንስ ምንም ሳታቅ ነው? በፍላጎቷ ነው። በፍላጎቷ ነው የወሰዳት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ምክንያቱም ቆይ እኔ ምንም ሳታቅ አንጠልጥለው በሩጫ ዘዋት እንደሄደ እና እንትን እንዳደረጋት መረጃ አመጣለሁ። አንተ ደግሞ በፍላጎቷ ነው ላልከው መረጃ ታመጣለህ። በፍላጎቷ ከወሰዳት ኦኬ፣ አንተ ትክክል ይሆናል ማለት ነው፣ እኔ ማምጣት ካልቻልኩ። እኔ ግን ምንም እሷ ኮንሰፕቱም ሳይኖራት ምን ሊያደርጋት እንኳን እንደሆነ ሳታቅ አንጠልጥሎ ወስዶን እንዳደረጋት መረጃ ሰጣለች። አሁን ቶፒካችን አይደለም ግን ስላነሳኸውና ምክንያቱም ኦዲየንስ እኔ ታማኝ ስለሆንኩ ቆይ አዳምጥ። አሁን በፍላጎቷ ወሰዳት የምታመጣው ማስረጃ ቀጥላው ማስረጃ አንተ ቀጥል። አንተ ያምጣ ማስረጃ። ደፍሯታል ባልክበት መጀመሪያ
ቅደም ደፍሯታል የሚል ማስረጃ ደፍሯታል የሚል ማስረጃ ሀምጣ። ምን ብላኛል? ምንድን ነው ያልከኝ? ቃል በቃል በፍቃዷ ነው የወሰዳት ብለኸኛል። ኦኬ፣ በፍቃዷ ከሆነ ማስረጃ አንጣ። እኔ ግን ያለ ፍቃዷ እንደወሰዳት ምንም ሳታቅ እንደወሰዳ ማስረጃ እሰጣለሁ። ደፍሯታል ይላል። ቀጥል። አሁን ማስረጃውን ብቻ አንጣ ይላል። ማስረጃ ብቻ አንጣ። ደፍሯታል ይላል። ማስረጃ አንጣ። አንተ መጀመሪያ ቅደም። ደፍሯታል ማስረጃ አንጣ። ተስማምተናል እኮ መድፈር ማለት አዳምጥ። መድፈር ማለት ምንድን ነው? ተስማማን እኮ አንድ አካል ያለ ፍላጎቱ ወይንም ደግሞ ሳያውቅ የሆነ ነገር ከተደረገ መድፈር እንደሆነ ተስማምተናል። እዚህ ላይ ከተስማማን፣ ስለዚህ አሁን የሚጠበቅብን ምንድን ነው? እሱ አይ በፍላጎቷ ነው የወሰዳት የምትል ከሆነ ማስረጃ አንጣ። ማለት በፍላጎቱ ወደ ቤቱ እንደወሰዳ ማስረጃ አንጣ። አንተ የተናገርከውና ይሄ ደግሞ ይለያያል። አሁን ያለ ፍላጎቷ ወደ ቤቷ ወሰዳትና ያለ ፍላጎቷ ደፈራት ይለያያል። ያለ ፍላጎቷ ደፍሯታል ማስረጃ። ያለ ፍላጎቷ ወደ ቤቷ ከወሰዳት በኋላ እኮ ወሲብ አደረጋት እኮ በቃ ኦልሞስት ምን አዳምጥ። ወደ ቤቱ ያለ ፍላጎቷም ከወሰዳት እኮ አለቀ እኮ። ሳታውቅ ምንም ከወሰዳት ማስረጃ ታመጣለህ ወይንስ እኛ እንቀጥል? በግምት አይደለም እስልምና አንተን ግምት አይፈልግም። ሚዩት አድርግሽ አንዴ። ቡሃሪ 3894ን አንዴ ክፈተው። ወደ ቶፒካችን እንመለሳለን። አንዴ ሚዩት አድርግ በቃ። ስለዚህ ማንጣት አይችልም ወንድማችን። አይሻን እንዴት እንዳደረጋት እናሳያችሁ። ቅድምም ብያችኋለሁ። እኔ አልተናገርኩትም። በእርግጥ የተናገርኩት አይ ዶንት ቲንክ ሶ ተናግሬያለሁ። እንደነዛ ብያለሁ አልኩት። ብናገረውም እንኳን ችግር የለውም። ምክንያቱም አንደሬጅ የሆነችን ህፃን ልጅ ኢቭን ከረሜላ ገዝቶ አንድ ሰው የ10 ዓመት የ5 ዓመት የ6 ዓመትን ልጅ ከረሜላ ገዝቶ እንደዚህ ብስኩት ሰጥሻለሁ ብሎ እሺ ብትለውና ቢገናኛት በፈቃዷ ነው ብላችሁ ልትሉ ነው? መድፈር ነው ይባላል። የዛሬና ያዛኔ ይባል የለም። የነብይ አዳምጥ የሚባል የለም። ከነብይ ስንት ዓመት በፊት እኛ መመሪያዎች እኮ አሉ። በደንብ አስተውሉ። ምን እያለን ነው? የነብዩ ሱና ራሱ አልፎበታል፣ ቆሻሻ ነው፣ አሁን ላይ አይሰራም እያለን ነው። ኤኒዌይስ ሐዲሱን አንብቦ ላንብብለት። አይሻ ምንም የምታውቀው ነገር አልነበረም። በ9 ዓመቱ ሙሐመድ ወሲብ ሊያደርጋት ሲወስዷት እናቷ ስትወስዳት ምንም የምታውቀው ነገር አልነበረም። ምንም አላቅም ነበረ ብላ ተናግራለች። ማስረጃ ሳሂህ ቡሃሪ 3894 ላይ አይሻ ራሷ እንደተረከችው ምናለች? the prophet engaged me when I was a girl of 6 ሙሐመድ በ6 ዓመቴ አገባኝ አለች። ሉክ ከዚህ በኋላ ያለውን ታሪክ we went to Medina and stayed at the home of ባኒ አልሃሪዝ ከዛ በኋላ ወደ መዲና ሄድንና በባኒ አልሃሪዝ ቤት ቆየን አለች። then I got ill and my hair fell down ከዛ በኋላ በጣም ታምሜ ጸጉሬ መርገፍ ጀመረ። later on my hair grew again and my mother Ruman came to me while I was playing a swing with some of my girlfriends ከዛ በኋላ ጸጉሬ እንደገና ከተመለሰ በኋላ እናቴ መጣች፣ እኔም ከጓደኞቼ ጋር ዥዋዥዌ እየተጫወትኩ ነበር አለች። she called me ከዛ በኋላ ጠራችኝ and I went here እኔም ወደሷ ሄድኩኝ not knowing what she wanted to do me በእኔ ላይ ምን እንደምታደርግብኝ እንኳን ምን ልታደርገኝ እንደሆነ እንኳን አላውቅም ነበር አለች። she caught me by the hand and made me stand at the door of the house ከዛ በኋላ እጄን ያዘችና አንጠልጥላኝ በሩ ጋር አቆመችኝ። I was breathless then ትንፋሽ አልባ እንኳን ሆኜ ነበረ and when my breathing became alright she took some water and rubbed my face and head with it ከዛ በኋላ ትንፋሼ ሲመለስልኝ ከዛ በኋላ እንዲህ ነው ያለችው አለ ሱብሃንአላህ። ዥዋዥዌ እየተጫወተች ሮጥ መጣ እጇን እዛት ለወንድ ልሰጣት እየሮጠች ስትሄድ እያለቻች ምጥጥዬ ካሸንጉሊት እየተጫወተ ዥዋዥዌ የነበረችው እንግዲህ 56 ዓመት ሰውዬ የ40 ሰው የወሲብ ጉልበት ያለው ሰውዬ ወሲብ ሊያደርጋን ነው ነብይ የተባለ። ምን እንደሚደረግብኝ እንኳን አላቅም። ጸጉሬ ተመላልጦ ነበረ። እጄን እዛው መጣች እያለከለኩ ነበር። ትንፋሼ ቀጣለች። መተንፈስ አልቻልኩም ነበረ። ትንፋሼ መለስ ሲል ውሃ ፊቴ ላይ ያደረገችብኝ። ከዛስ ቀጥል አንብቦ ኦኬ then she took me into the house ከዛ በኋላ ወደ ቤት ወሰደችኝ
there is in a house I saw some Ansari women who said ከዛ በኋላ ሙሐመድ እንደደፈራት ማንበብ አለብህ። ከዛ በኋላ መድፈር ምን እንደሆነ ስለምታብራራ ማለት ነው። then she took me in the house ከዛ በኋላ ወደ ቤቱ ወሰደችኝ። there is in a house I saw some Ansari women who said በቤት ውስጥ የአንሳር ሴቶች ነበሩ እና እንደዚህ አሉኝ ቤስት ዊሽስ አላህስ ብለሲንግ ኤንድ ጉድ ላክ ከዛ በኋላ መልካም ምኞታቸውን ተመኝተው የአላህ እዝነት በአንቺ ላይ ይሁን አሉኝ። መልካም እድል ተመኙልኝ አለች። then she interested me to them and they prepared for marriage ከዛ በኋላ ለምን አዘጋጀችኝ ይላል? ለጅምዓ አዘጋጀችኝ ይላል። ሉክ ያዘጋጀቻት ለምንድን ነው? ለጅምዓ unexpectedly እስካሁን የለም ደፈራት የሚለው ማይክን ያዝ። ውዶቼ ሴቶች በደንብ አስተውሉ። የ9 ዓመት ልጅ ነች። ዥዋዥዌ እየተጫወተች ነው። ምን እንደሚካሄድ እንኳን አታውቅም። ከህፃናቶቹ መሀል ጠሯትና እጇን እዛው እየሮጡ እዛው ሄዱ። ትንፋሿ መምታት፣ ልቧ መምታት ቀጥ አለ። መተንፈስ አልቻለችም። በውሃ ፊቷን አሻሿት። ትንፋሿ መለስ ሲል ሴቶች አየች። እንግዲህ መልካም እድል ይግጠምሽ መልካም ምናምን አሏት። ነብዩ መጥቶ ወሰዳት። ያኔ 9 ዓመት ሆናት። 9 ዓመቷ ነበር። ወስዶም ወሲብ አደረጋት። ከዚህ በላይ መድፈር ካለ ሴቶች ለእናንተ ትችላችኋለሁ። ይሄ የእስልምና እንትን ስለሆነ ጭንቅላት ስለሆነ ነቢያቸው የሚታደጉበት ምርጡ ሱናቸው ስለሆነ ወደ ቶፒኩ መልሰው። በቃ ክርስቲያን ቢኒ እንኳን ደህና መጣ። እንኳን ደህና ቆያችሁ። እንዴት ናችሁ? ይመስገነው። ኦኬ አንድ ሐዲስ ክፈትልን ክርስቲያን። ቡኻሪ 3894 ኖ አይደለም፣ ሐዲስ ኩርሲ 1840 ወይንም ደግሞ ሙስሊም ላይ ያለውን ክፈቱ። ሐዲስ ኩርሲ 1840 አረብኛ አድርግለት። ወጣህ እንዴ? ማን አረብኛ የሚችል ይሄን አዲስ የሚተረጉምልን? ይሄን አዲስ ማን አንብቦ የሚነግረን ማን ነው? ሜድ የሚል መጥቷል። ኦኬ አይ አሉ ሌሎች አረብኛ ስም። ኦኬ እንኳን ደህና መጣህ። እሺ እኔ ልተረጉም። ኦኬ ከፍ አድርግለት ክርስቲያን። በደንብ አድርገህ ግን እንትና በለው አረብኛው። ኦኬ ይታያል። ትንሽ ነጭ ሆነዋልና ትንሽ ብርሃን ቀንስለት። ላይቱን ትንሽ ቀንሱ። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم ኧረ ትንሽ ብርሃን ቀንስልኝ በእውነት አይኔ ትንሽ እንትን አይላልና መጨረሻው ላይ ነው ያደረኩት። አሁን እስኪ ወይ አንተንም መቀነስ ትችላለህ። አሁን መጨረሻ ነው ያደረኩት። እኔ ትንሽ ልጨምር።
إن الله عز وجل يقول يوم القيامة الله عز وجل بيوم القيامة وين بحسابك أن يا ابن آدم ነጭ ነው ያለው በእውነት እኔ አረብኛ እችላለሁ ምንም ችግር የለብኝም ግን በቃ ነጭ ሆነ እንትናው በደንብ አይታየኝም ሚውት ላይ ነፍ ወይ እኮ ምን ላርግልህ ሰሌክት አድርግለት እስቲ ክርስቲያን ምናልባት እንትኑን ጨምረው ስትቀንሰው ይብስ አይታየም ትንሽ ጨምረው ብርሃኑንና ሰሌክት አድርግለት አዎ እንደዛ ትንሽ ብርሃኑን ጨምረው ያንተን عن أبي هريرة رضي الله عنه قال أبو هريرة يا بسو الله ملكمنتي هون قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا بني آدم مرت فلم يفديني اوكي እኔ ማንበብ አልቻልኩም በእውነት ማንበብ አልቻልኩም أنت ربهم እየተረጎምከው የምትሄድ አሪፍ ነው እሺ ምን ይላል መሰለህ ሐዲሱ የአቡ ሁረይራ ሆኖ ነቢዩ እንደዚህ ብለዋል በሂሳብ ቀን ወይም ደግሞ በየውመል ቂያማ ያ ኢብን አደም የአዳም ልጅ መርት ፈለም ተድዑኒ ታመህ አልጠራኸኝም ያ ረቢ ከይፈ አዑዱ وأنت رب العالمين أنت على ما تجيت وانا سألنا ليت نوم تتاممه قتل قال يا ربي كيف أعوذ وأنت رب العالمين ኦኬ አዲሱ ነው አንተ ያው በእንግሊዘኛ እንትን በለውና ክርስቲያን ሰዓት ለመቆጠብ እንግሊዘኛ ላይ እንትን በለው በዛ ይሻላል እኔ አይኔ በእውነት ማየት አልቻልኩም መነኝ ያው ሐዲሱን ያዘው ሐዲስ ኩርሲ ማንበብ አይችልም በእናትህ ውጣ በለው በእናትህ ማንበብ አይችልም እንደዚህ አይነት ሰብ ለምን ታስገባላችሁ ለምን ገባ ከፍ አድርግለት ሱብሃንአላህ ወንድሜ እንትን ትርጉሙን እያበላሸ ነው ቆይ እኔ ላንብብልህና ተርጉመው እሺ ተርጉመው እሺ አንብብ እሺ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم إن الله عز وجل يقول يوم القيامة يا ابن آدم مرضت فلم تعدني قال يا رب كيف أعودك وأنت رب العالمين ايش اسكلي ترجمه ماشي ان الله عز وجل يقول يوم القيامه يا ابن ادم مرت فلم تدعوني تعودني فلم تعودني تعودني ايش تعودني تعودني ما هي العده يا اخي اكو انت ترجمه انا اكو يا ادم ليج انت بيوم القيامه قن قال الوعد هو قال مقبات ነው እሺ ገባ እሺ አተርግብላቸው ለነሱ እኔ እና እየተረጎምኩ እኮ ነው የአዳም ልጅ አንተ በየውም القيامه ወይም ደግሞ በምጽአተ ዓለም ለኔ አልጠራኸኝም እሺ ቃል አይቀጥል እሺ قال يا ربي يا ربي كيف أعودك وأنت رب العالمين
አንተ አዑዱ አንተን ቃል ወይም ደግሞ አንተን ልጠራ እንዴት ብዬ አንተ ረበል ዓለሚን ያለህ አንተ ያለማቱ ጌታ ሆኜ እንትን እላለሁ። በስርዓት ሜቢ አንዳችሁ ተርጉሙት። በቃ ለሁለት እንትናቶ ሱብሃንአላህ እየተረጎምከው እያነበብከው ቀጥልሽ ትታይ ማንሳ። እሺ ቃላ አማ ዓሊምት እነ ዒንዲ ሱብሃንአላህ ቀጥል። አማ ዓሊምተ አነ አብዲ በል ፉላናን። እሺ ተርጉመው ራስህ። አንተ የኔ ባሪያ እገሌ የሚባል አላወክም ወይ? እሺ ማሪዳ ፈለም ተዑድሁ ማነህ ደግሞ? እሱን ታመመና አንተ ደግሞ ወደሱ አልሄድክም፣ አልጠየቅክም ወይም አልተመለስክም። አማ ዓሊምተ አነከ ለው ዑድተሁ ለወጀድተኒ ዒንደሁ የብነ አደም። አንተ ብትመለስ ኑሮ የአዳም ልጅ እዛ ታገኘኝ ነበር። استطعمتك فلم تطعمني እኔ መግቤህ ነበር አንተ ግን አልመገብከኝም። አይደለም ሰላም አስተጥዕምከ ምግብ ጠይቄ ነበር ነው። እሱ እኮ ነው እንድታበላኝ ጠይቄ ነበር። አዎ እሺ ተርቢያ አላበላኸኝም። ቃለ ያ ረቢ ወከይፈ ኡጥዕሙከ ወአንተ ረቡል ዓለሚን። አንተ ጌታ እያለህ እንዴት አድርጌ አንተን ላበላህ? እሺ ቃለ አማ ዓሊምተ አነሁስ ተጣዕመከ አብዲ ፉላኑን ፈለም ቱጥዕምሁ። አንተ የኔ ባሪያ እብነ አደም ፍላን የሚባል እሱን መግበህ ነበር፣ ይህንን አላወቅክም ወይ? አማ ዓሊምተ አነከ ለው አጥዓምተሁ ለወጀድተ ዛሊከ ዒንዲ የብነ አደም። አንተ እሱን ብትመግብ ኑሮ የአዳም ልጅ እኔ